በዛሬ ጥያቄዎች ኢየሱስ ክርስቶስ ላይ ትኩረት እናደርጋለን። በሶስት ዙር የተዘጋጁ ሲሆን እያንዳንዱ 10 ጥያቄዎችን ይዟል። የመጀመሪያው ዙር ቀላል ጥያቄዎችን የያዘ ሲሆን ሁለተኛውም ትንሽ ከበድ ያሉና መካከለኛ ጥያቄዎችን ይዟል። ሶስተኛው ዙር ከበድ ያሉና ቻሌንጅ የሚያደርጉ ጥያቄዎች ይገኙበታል። ተዘጋጅታችኋል? እንጀምር። ጥያቄ ቁጥር 1 ኢየሱስ የተወለደው የት ነው? ኢየሩሳሌም ነው? ቤተልሔም፣ ናዝሬት ወይስ ቃና? ኢየሱስ የተወለደው በቤተልሔም ነው። ጥያቄ ቁጥር 2 ሰብአ ሰገልን ኢየሱስ ወደ ተወለደበት ስፍራ ሲመራቸው የነበረው ምን ነበር? ካርታ፣ መልአክ፣ ኮከብ ወይስ ሕልም? መልሱ ኮከብ የሚለው ነው። ጥያቄ ቁጥር 3 ኢየሱስ ተአምራዊ በሆነ መንገድ የተራመደው በምን ላይ ነበር? በውሃ ላይ፣ በእሳት ላይ፣ በጭስ ውስጥ፣ በቀስተ ደመና? ኢየሱስ የተራመደው በውሃ ላይ ነበር። ጥያቄ ቁጥር 4 ኢየሱስ የመረጣቸው ሐዋርያት ስንት ናቸው? 8፣ 10፣ 12 ወይስ 14? ኢየሱስ 12 ሐዋርያትን መርጧል። ጥያቄ ቁጥር 5 ኢየሱስ ውሃውን ወደ ወይን ጠጅ የቀየረው በምን አይነት ቦታ ላይ ነበር? በልደት ላይ፣ በለቅሶ ቤት፣ በአይሁድ ክብረ በዓል ላይ፣ በሰርግ ቤት? በሰርግ ቤት ነው ብላችሁ ከመለሳችሁ ትክክል ናችሁ። ጥያቄ ቁጥር 6 ኢየሱስ በተራራው ስብከቱ በጠላቶቻችን ላይ ምን እንድናደርግ አስተማረ? እንድንገላቸው፣ በትክክለኛው መንገድ እንድንዋጋቸው፣ ችላ እንድንላቸው ወይስ እንድንወዳቸው? መልሱ እንድንወዳቸው የሚለው ነው። ጥያቄ ቁጥር 7 ኢየሱስን የካደው ሐዋርያ ስም ማን ነው? ዮሐንስ፣ ይሁዳ፣ በርተሎሜዎስ፣ ማቴዎስ? ኢየሱስን የካደው ይሁዳ ነበር።